ሰላም ጤና ይስጥልኝ። ሲስተር አዱኛ ነኝ። ከትናንት በፊት ስለ አይን ሞራ ግርዶሽ በሰራሁት ዜና ላይ እዚህ ጋር ጥያቄ ተጠይቄያለሁኝ። የአይን ሞራ ግርዶሽ አይነት ይለያል እንዴ? የሆነ ሰውዬ ሞራ ግርዶሽ አልበሰለም ተብለው ተመልሰዋል። እዚህ ጋር ማብራሪያ ብሰጪ ነው የሚለኝ። ማብራሪያው እንደሚከተለው አቀነባብሬያለሁኝ። ተከታተሉኝ። እንግዲህ የመጀመሪያው ጥያቄ የአይን ሞራ ግርዶሽ አይነቶች አሉት ወይ የሚል ነው። አዎ የተለያዩ አይነት አለ። ኮንጂኒንታል የሚባል አለ። ይሄ ከተወለድን ጀምሮ የሚከሰት ነው። ዲቨሎፕመንታል የሚባል አለ። ኤጅ ሪሌትድ የሚባል አለ። ሌላኛው ትራውማቲክ አለ። በትራውማ ምክንያት የሚከሰት የግርዶሽ አይነት ነው። ሌላኛው ሁለተኛው ጥያቄ በስሏል አልበሰለም የሚባል ምን ሲሆን ነው የሚለውን ነው። ሌንሱ የተፈጥሮ 3 ሌየሮች ወይም ክፍሎች አሉት። እነዚህ 3 ሌየሮች ወይም ደግሞ ክፍሎች ሙሉ በሙሉ ሲሸፈኑ እና ጠባሳ ጥሎ ሲገኝ በስሏል ይባላል። ይሰራል። ከተሰራላቸው በኋላም ውጤቱ ጥሩ ነው ማለት ነው። በሌላ መልኩ እነዚህ 3 ሌየሮች ወይም ክፍሎች ውስጥ ኒኩለር የሚባለው ተሸፍኖ ወይም ጠባሳ ጥሎ ከተገኘ ይሰራል ማለት ነው። አልበሰለም ሲባል ግን የሌንስ 3 ክፍሎች ሙሉ በሙሉ ሳይሸፈኑ እና ጠባሳ ጥሎ ካልተገኘ አልበሰለም ተብሎ ይመለሳሉ ማለት ነው። እንግዲህ ከሙሉ በከፊሉ የመለስኩላችሁ ይመስለኛል። አመሰግናለሁ።